This is Puente Grande Prison, the most fortified prison in Mexico. It's known for the large number of guards, 2 guards for each inmate, because the prison was dedicated to the most dangerous criminals in Mexico. ይህ በሜክሲኮ ውስጥ እጅግ በጣም የተመሸገው የፑዌንቴ ግራንዴ እስር ቤት ነው። እስር ቤቱ በሜክሲኮ ውስጥ ላሉ በጣም አደገኛ ወንጀለኞች በተለይም ለአደንዛዥ ዕፅ ቡድን መሪዎች የተመደበ በመሆኑ ለእያንዳንዱ እስረኛ 2 ጠባቂዎች በሚል ከፍተኛ የጥበቃ ቁጥር ይታወቃል። እነዚህ ተራ ወንጀለኞች አይደሉም። በ10 ሺዎች የሚቆጠሩ ሰራዊትና ተከታዮች ያሏቸው በሁሉም አይነት ዘመናዊ መሳሪያዎች የታጠቁ ነው። ሁሉንም አይነት ዘመናዊ መሳሪያዎች የታጠቁ መሪዎች ናቸው። ስለዚህ እስር ቤቱን በድንገት ማጥቃት ሁል ጊዜ የሚጠበቅ ነገር ነው። በመሆኑም የእስር ቤቱ ግንቦች በጠንካራ ኮንክሪትና ብረት የታጠሩ የመጠበቂያ ግንቦች ያሉባቸውና ወደ እስር ቤቱ በሚወስደው መንገድ ላይ የፍተሻ ጣቢያዎች የተዘረጉበት ነበር። እስር ቤቱ ልክ እንደ ወታደራዊ ካምፕ ነበር። Suddenly is always expected. Therefore, the prison walls were doubly fortified, with heavy concrete reinforced with the strongest type of steel, watchtowers, heavily armed guards, and checkpoints along the road to the prison. The prison was like a military base. በሜክሲኮና በዓለም ታሪክ ውስጥ በጣም የታወቀውና አደገኛው የአደንዛዥ ዕፅ ንጉሥ ኤል ቻፖ የታሰረው በዚህ እስር ቤት ነበር። እርሱ በዓለም ላይ እጅግ አደገኛ የሆነው የሲናሎዋ ካርቴል መሪ ነበር። ኤል ቻፖ ለረጅም ጊዜ ሲፈለግ ቆይቶ በ1993 ለመጀመሪያ ጊዜ በሜክሲኮ ባለሥልጣናት ተያዘ። ኤል ቻፖ ቢታሰርም ግዛቱን ከእስር ቤት ሆኖ ከመምራት አላገደውም ነበር። ይህን ያደረገው በጉቦ ነበር። በእስር ቤቱ ውስጥ ያሉትን መኮንኖችና ጠባቂዎች በሙሉ በሚሊዮን በሚቆጠር ጉቦ በመግዛት የንጉሥ ሕይወትን ይኖር ነበር። አልኮል፣ ሴቶችና የፈለገውን ምግብ ያገኝ ነበር። ሌላው ቀርቶ 2 ሚስቶቹና ቁባቶቹ እንዲጎበኙትና ለቀናት አብረውት እንዲቆዩ ይፈቀድላቸው ነበር። በተጨማሪም ቡድኑን ከእስር ቤት ሆኖ ለመምራት ስልኮች ነበሩት። በእስር ቤቱ ውስጥ ለኤል ቻፖ ሕይወት መመቻቸት ትልቁ ሚና የተጫወተው ዳማሶ ሎፔዝ የተባለው ሰው ነበር። ዳማሶ የፑዌንቴ ግራንዴ እስር ቤት የደህንነት ምክትል ኃላፊ ነበር። ኤል ቻፖ ይህንን ሰው በጉቦ በመግዛት ቀኝ እጁ አደረገው። ቤት፣ መኪና፣ ስጦታዎችና ከፍተኛ ደሞዝ ሰጠው። ይህም ግንኙነታቸውን አጠናክሮ ጓደኛሞች ሆኑ። ዳማሶ ኤል ቻፖ በእስር ቤት ውስጥ የፈለገውን እንዲያደርግ ዋነኛው ምክንያት ነበር። ኤል ቻፖ በእስር ላይ በነበረበት ወቅት ቡድኑን መምራት ብቻ ሳይሆን አዲስ የአደንዛዥ ዕፅ ማዘዋወሪያ መንገድም ዘርግቶ ነበር። ይህም በዋሻዎች ወይም ተነልስ አማካኝነት አደንዛዥ ዕፅ ማዘዋወር ነበር። ኤል ቻፖ በባለሙያ ደረጃ ዋሻዎችን የሚቆፍሩ መሐንዲሶችንና አርክቴክቶችን ቀጠረ። እነዚህ ዋሻዎች በዋናነት አሜሪካን ኢላማ ያደረጉ ነበሩ። በዚህም በወር $20 ሚሊዮን ማግኘት ጀመሩ። ኤል ቻፖ በእስር ቤት ውስጥ እያለ ግዛቱ ከውጭ ከነበረበት ጊዜ በላይ ሰፋ። Sinaloa cartel didn't need to smuggle drugs anymore, neither by air, sea, or land. They became smugglers through underground tunnels, which enabled them to raise the rate of smuggling insanely. They began to make $20 million per month. ሜክሲኮ እንደ ኤል ቻፖ ያሉ የአደንዛዥ ዕፅ መሪዎችን ለአሜሪካ አሳልፋ አትሰጥም ነበር። አሜሪካ ግን የእርሷ እስር ቤቶች የበለጠ ደህንነታቸው የተጠበቀ ስለሆነና ከቡድኖቻቸውም ስለሚለዩ ኤል ቻፖ ተላልፎ እንዲሰጣት ትጠይቅ ነበር። የሜክሲኮ ባለሥልጣናት ግን የገዛ ወንጀለኞቻችንን መቆጣጠር እንችላለን በማለት እምቢ ይሉ ነበር። ይህም ኤል ቻፖ በእስር ቤቱ ውስጥ የፈለገውን እያደረገ እንዲዝናና አደረገው። ፈጽሞ ስለ ማምለጥ አስቦ አያውቅም ነበር። ነገር ግን በ2001 የሜክሲኮ ጠቅላይ ፍርድ ቤት ወንጀለኞችን ለአሜሪካ አሳልፎ ለመስጠት የሚያስችል አዲስ ሕግ እንዲወጣ ሐሳብ አቀረበ። ኤል ቻፖ ይህንን ሲሰማ አደጋ እንደተደቀነበት ተረዳና ወዲያውኑ የማምለጫ ዕቅድ ማውጣት ጀመረ። ለጓደኛው ለዳማሶ ትልቅ ጉቦ በመስጠት ማምለጥ እንደሚፈልግ ነገረው። ዳማሶም እንደሚረዳው ቃል ገባለት። ጥር 19 2001 እንዲያመልጥና በዚያ ቀን በሱ ክፍል አካባቢ ያሉ ጠባቂዎች ቁጥር እንዲቀንስ ተስማሙ። ኤል ቻፖ ቺቶ የተባለ የልብስ ማጠቢያ ክፍል ሰራተኛንም
በጉቦ ገዛ። ቺቶ የቆሸሹ ልብሶችን በጋሪ ጭኖ ወደ ውጭ ማውጣት ኃላፊነት ነበረው። ቺቶ ተራ ሰራተኛ ስለነበረ ማንም ትኩረት አይሰጠውም ነበር። በታቀደው ቀን ቺቶ የኤልቻፖን ክፍል ከፍቶ ኤልቻፖን በልብስ ማጠቢያ ጋሪ ውስጥ ደበቀውና በልብሶች ሸፈነው። በጠባቂዎች እጥረት ምክንያት ይህን በቀላሉ አደረጉት። ጋሪውን እየገፋ ሲሄድ በአንድ ወቅት ጋሪው ወደ ኋላ ተንሸራቶ ሊገለበጥ ሲል ቺቶ ደርሶ ያዘው። ከዚያም ወደ መኪና ማቆሚያው ወስዶት ኤልቻፖ በመኪና ኮንቴነር ውስጥ ገባ። መኪናውንም የሚነዳው በጉቦ የተገዛ ጠባቂ ስለነበረ ማንም ሳይፈትሻቸው ወጡ። ምንም እንኳን ማምለጡ ወዲያው ቢታወቅም የአካባቢው ፖሊሶች በኤልቻፖ ጉቦ ስለተገዙ ፍለጋውን አዘገዩት። በኋላ ግን የፌዴራል ፖሊሶች ፍለጋውን ጀመሩ። ኤልቻፖ ግን በተለያዩ 4 ቦታዎች መኪናና ሄሊኮፕተር እያቀያየረ አመለጠ። በመጨረሻም ሜክሲኮ ሲቲ ሲደርስ በፖሊስ መኪኖች ተከበበ። መጀመሪያ ደንግጦ ነበር። ነገር ግን ሾፌሩ አትፍራ፣ እነዚህ ሁሉ ፖሊሶች አንተን ለመጠበቅ የመጡ የእኛ ሰዎች ናቸው አለው። በሙስና የተዘፈቁት ፖሊሶች እውነተኛው ፖሊስ እንዳይደርስበት እየጠበቁት ወደ ደህና ቦታ ደረሱት። ኤልቻፖ ለ14 ዓመታት ሳይያዝ ቆየ። በዚህ ጊዜ ውስጥ የሲናሎዋ ካርቴል በዓለም ላይ ትልቁና ኃይለኛው ቡድን ሆነ። ኤልቻፖ በሰሜናዊ ሜክሲኮ ያሉ ሌሎች ቡድኖችን በሙሉ በማጥፋት አካባቢውን ወደ ጦር ቀጠና ቀየረው። በ2014 ግን የሜክሲኮና የአሜሪካ የስለላ ድርጅቶች አዲስ ስልት ነደፉ። የኤልቻፖን የቅርብ ሰዎች መከታተል ጀመሩ። በዚህም የኤልቻፖ የቴክኖሎጂ ረዳት የሆነውን ኮሎምቢያዊ ወጣትን አገኙት። እርሱም ሚስጥራዊ የኮሚኒኬሽን መስመራቸውን እንዲያገኙ ረዳቸው። የካቲት 17 ቀን 2014 የሜክሲኮ ልዩ ኃይል ኤልቻፖ ያለበትን ቤት ከበበው። ቤቱ በጣም የተመሸገ ነበረ። ፖሊሶቹ የብረት በሩን ለመስበር ሲታገሉ ኤልቻፖ በመታጠቢያ ቤት ባስታብ ስር በተሰራ ሚስጥራዊ ዋሻ አመለጠ። ዋሻው በሃይድሮሊክ የሚነሳና በጣም በጥበብ የተደበቀ ነበር። ኤልቻፖ ከሚስቱና ከረዳቶቹ ጋር ካመለጠ በኋላ ማስትላን ወደ ተባለችው የቱሪስት ከተማ ሄደ። ነገር ግን ስልኩ ተጠልፎ ስለነበር ከ5 ቀናት በኋላ ሆቴል ውስጥ እያለ ተያዘ። በዚህ ጊዜ አልቲፕላኖ ወደ ተባለው እጅግ በጣም ጥብቅ እስር ቤት ተወሰደ። ይህ እስር ቤት ወታደራዊ ካምፕ የሚመስል የቴክኖሎጂ ውጤቶች የማይሰሩበትና ጠባቂዎቹ በከፍተኛ ጥንቃቄ የተመረጡ ነበሩ። ኤልቻፖ ግን ከዚህም ለማምለጥ አቀደ። በጉብኝቱ ወቅት በሚስቱ ኤማ ኮርኔል አማካኝነት ለልጆቹና ለረዳቱ ለዳማሶ መልእክት ያስተላልፍ ነበር። የኤልቻፖ ቡድን ከእስር ቤቱ 1.5 ኪሎ ሜትር ርቀት ላይ ያለ መሬት ገዙ። ከዚያም ወደ ኤልቻፖ ክፍል የሚወስድ ዋሻ መቆፈር ጀመሩ። ኤልቻፖ የክፍሉን ትክክለኛ ቦታ እንዲያውቁት ለማድረግ በሰዓቱ ውስጥ የተደበቀ ጂፒኤስ በድብቅ እንዲገባለት አደረገ። ዋሻው በጣም ዘመናዊ ነበር። የአየር ማናፈሻ፣ መብራትና የባቡር ሐዲድ ላይ የሚሄድ ሞተር ሳይክል ነበሩ። ሐምሌ 11 ቀን 2015 ኤልቻፖ በክፍሉ ውስጥ ባለው የሻወር ክፍል በኩል በቆፈሩለት ዋሻ አመለጠ። ይህ ማምለጥ ለሜክሲኮ መንግሥት ትልቅ ውርደት ነበር። ነገር ግን ፍለጋው ቀጠለ። በጥር 2016 ሎስ ሞቺስ በተባለ ቦታ እንዳለ ታወቀ። ልዩ ኃይሉ ቤቱን ሲያጠቁ ኤልቻፖ እንደገና በሚስጥራዊ ዋሻ አመለጠ። ነገር ግን በመንገድ ላይ መኪና ሰርቆ ሲሄድ በፌዴራል ፖሊሶች ተያዘ። በዚህ ጊዜ ፖሊሶቹን በጉቦ ሊገዛቸው ቢሞክርም አልተሳካለትም። በመጨረሻም ሜክሲኮ ኤልቻፖን ለአሜሪካ አሳልፋ ለመስጠት ወሰነች። በጥር 2017 ኤልቻፖ ወደ ኒውዮርክ ተወሰደ። በ2019 የዕድሜ ልክ እስራትና የ30 ዓመት ተጨማሪ እስራት ተፈረደበት። በአሁኑ ጊዜ በአሜሪካ ኮሎራዶ በሚገኘው ኤዲኤክስ ፍሎረንስ በተባለው በዓለም ላይ እጅግ ጥብቅ በሆነው እስር ቤት ውስጥ ይገኛል። በቀን ለ23 ሰዓታት በብቸኝነት ይታሰራል። ከዚያ ለማምለጥ ምንም ዕድል የለውም። The plane, trying to comprehend what was happening. He was confused, looking around to the right and left. El Chapo asked one of the DEA agents, "Where am I?" The agent replied, "You are in New York." And this is a picture of the most powerful drug gang leader in history, with tears in his eyes. A historical scene. El Chapo was tried in the U.S. The trial lasted for a long period during which many details, witnesses, and testimonies emerged. Eventually,
In 2019, El Chapo was sentenced to life imprisonment plus 30 years. Currently, El Chapo is in a prison named ADX, or Florence Supermax. It is a prison located in Colorado, USA. This prison is considered the most powerful and secure prison in America. It houses inmates deemed extremely dangerous, even to other prisoners, which means that all the inmates are kept in solitary confinement, and even their interaction with the guards is limited. El Chapo spends 23 hours a day in his cell, and he is only allowed to go out for 1 hour to indoor places in prison under strict and heavy surveillance. I am pretty sure that El Chapo considered escaping many times, but I strongly believe that he has tears in his eyes when he realizes that he is far away from all his power and influence. We have ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ ታሪካችን በዚህ አበቃ። አብራችሁን ስለነበራችሁ ከልብ አመሰግነን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን እንጋብዛለን። ቪዲዮንም ላይክ ስለምታደርጉ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩን።